አባዱስ ጌታ ይባርካችሁ። ቁጭ በሉ። ለጌታ በደንብ አጨብጭቡልኝ። ድገሙና የማርቆስ ወንጌል ምዕራፍ 10 ከቁጥር 46 ጀምሮ ያለውን የእግዚአብሔርን ቃል አነብና የእግዚአብሔርን ቃል እንካፈላለን። እንደዚህ ይላል። ወደ ኢያሪኮም መጡ። ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጤሜዎስ ልጅ እውሩ በርጠለሜዎስ እየለመነ በመንገድ ዳር ተቀምጦ ነበረ። የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የማን አሁን በደንብ እንድትይዙ ፈልጋለሁ። ያው እኔ ታውቃላችሁ ስብከትም ወዶ አብረን ስንሰብክ ነውና ማን እንደሆነ በሰማ ጊዜ የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመር። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። እውሩም አይዞ ተነሳ ይጠራሃል ብለው ጠሩት። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላድርግልህ ትወዳለህ አለው። እውሩም መምህር ሆይ አይ ዘንድ አለ። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አየ፣ በመንገድም ተከተለው ይላል። ክብር ለኢየሱስ ይሁን። ይሄን ቃል በጣም እንደምታውቁት እንግዲህ በጣም አስገራሚ በሆነ ሁኔታ ይህ አይነ ስውር ከናቱ ማህፀን ጀምሮ ሲፈጠር ሲወለድ ጀምሮ አይነ ስውር ነው። ሲወለድ ጀምሮ ማየት አይችልም። ሲወለድ ጀምሮ ማየትን የማይችል ሰው ነው። አቅሙ ለልመና በደረሰ ጊዜ አቅመ ስራ እንደሚደርሰው ለአቅመ ልመና በደረሰ ጊዜ አውጥተው እንዲለምን በመንገድ ዳር ያቆሙታል። በመንገድ ዳር ያቆሙታል። ሁል ጊዜ ዘመኑን በሙሉ እየለመነ የኖረ ሰው ነው። እስከዛች ቀን ድረስ በልመና ላይ የሚተዳደር ሰው ነው። እየለመነ ያለ ድንገት አንድ ከወትሮ የተለየ ከስከዛሬው የተለየ አንድ ድምጽ ሰማ። በጣም የህዝቡ እግር በስቷል። በጣም ብዙ ሰው ኢየሱስን ተከትሏል። ብዙ ሰዎች ኢየሱስን ተከትለው ኮቴ በሰማ ጊዜ አንድ ጥያቄ ጠየቀ። ምንድነው ዛሬ በዚህ ሰፈር የተለየ ነገር? ከወትሮ በተለየ በዚህ ሰፈር ላይ ግርግር በስቷል። በዚህ ሰፈር ላይ ብዙ ሁካታ በስቷል። ምንድነው ብሎ ሲጠይቃቸው አንድ መልስ መለሱለት። የናዝሬቱ ኢየሱስ በዚህ እያለፈ ነው አሉት። ክብር ለኢየሱስ ይሁን። ይኸውላችሁ የናዝሬቱ ኢየሱስ የሚባለው አሁን ለምሳሌ ይሄ ሰፈር ኮዬ ይባላል አይደል? ኮዬ አካባቢ ሀብታሙ የሚባል ሰው ቢኖር የኮዬው ሀብታሙ ወይም የሆነ አካባቢ የሆነ ሰፈር ሀብታሙ ተብሎ ይባላል። ምን ማለት መሰላችሁ? ኢየሱስ የሚባሉ በዚያን ዘመን ላይ በጣም ብዙ ሰዎች አሉ። ኢየሱስ ተብለው የሚጠሩ በጣም ብዙ ሰዎች አሉ። ምክንያቱም ኢየሱስ የሚለው ስም ኢያሱ ወይም ጆሹዋ ከሚለው አዳኝ ከሚለው ስም ጋር የተያዘ ስለሆነ በጣም ብዙ ኢየሱሶች አሉ። ለዩና ናዝሬት አካባቢ የሚኖረው የናዝሬቱ ኢየሱስ ነው ሲሉት ሰውየው የናዝሬቱ አይደለም ማለት። ክብር ለኢየሱስ ይሁን። ይሄ አለ ትንቢት ያለው የዳዊት ዘር ነው አለ። አረ ኢየሱስ ጌታ ነው። ቀጥታ ሰውየው አይኑን ከናዝሬት ላይ አነሳና ይሄ የዳዊት ዘር ነው አለ። የዳዊት ልጅ ኢየሱስ ሆይ አላቫና ማንታርዳላ ባኒካ ባስ ይውላችሁ። በጣም ብዙ ሰው ይጸልያል። በጣም ብዙ ሰው ምን ይላል? ይጸልያል። ብዙ ሰው የመጸለይ ችግር የለበትም። 1 ሰዓት ቢሆን 30 ደቂቃ 20 ደቂቃ ቢሆን ይጸልያል። ነገር ግን የሚጸልየው ጸሎት እንደ እግዚአብሔር ቃል አይደለም። እንደ እግዚአብሔር ቃል በእግዚአብሔር ቃል ላይ የተመሰረተ በእግዚአብሔር ቃል ላይ የተደገፈ ጸሎት አይጸልይም። ምክንያቱም ደግሞ እግዚአብሔር የሚሰማው እንደ እግዚአብሔር ቃል ስንጸልይ ነው። ክብር ለኢየሱስ ይሁን። ከጎናችሁ ላለው ሰው እንደ እግዚአብሔር ቃል ጸልይ በሉት። እግዚአብሔር ይሰማል በሉት። ክብር ለኢየሱስ ይሁን። ይሄ ሰው የመጀመሪያ ያደረገው የሚገርማችሁ ነገር ይሄ በጣም አስደናቂ ሁኔታ ከቢታንያ 20 ኪሎ ሜትር አካባቢ
የምትቀርብ ከተማ ናት። 20 ኪሎ ሜትር አካባቢ ነው። በቢታንያ ምን እንደሆነ ያውቃል። የአልዓዛርን መነሳት ያውቃል። ነገር ግን የአልዓዛርን መነሳት ብቻ የናዝሬቱ ኢየሱስ ብቻ ሲሆን እንደሆነ ሳይሆን የሚያውቀው ይሄ ሰውዬ የዳዊት ዘር እንደሆነ ያውቃል። መገለጥ አለው። ይሄ ሰውዬ ቃሉ አለው። ክብር ለኢየሱስ ይሁን። ከዳዊት ዘር እንደሚመጣ ትንቢቱን ይዟል። ትንቢቱ አለው። ስለዚህ ስትጸልዩ እንደማን ቃል? እንደ እግዚአብሔር ቃል። ክብር ለኢየሱስ ይሁን። ሁለተኛ ቶሎ ልናገርና ቶሎ መጸለይ ስለምፈልግ ነው። የመጀመሪያው እንደ እግዚአብሔር ቃል ምን በሉ አልኩኝ? ጸልዩ። ሁለተኛ ደግሞ በጣም አስደናቂ በሆነ ሁኔታ ይሄን ሰው እንዳይጸልይ ዝም እንዲል አፉን እንዲዘጋ የተነሱ ሰዎች ነበሩ። ዝም በል የሚል ሲጮህ በጮኸ ቁጥር የናዝሬቱ ኢየሱስ ሲል ዝም በል። ድጋሚ አሁንም የናዝሬቱ ኢየሱስ ሲል የዳዊት ልጅ ኢየሱስ ሲል ምን በል? ዝም በል። ክብር ለኢየሱስ ይሁን። ጩኸታችንን፣ መንፈሳዊ ጩኸታችንን፣ ጸሎታችንን ደግሞ እንድናቋርጥ እንድናቆም የሚያደርጉ ብዙ ተግዳሮቶች አሉ። ክብር ለኢየሱስ ይሁን። የመጀመሪያው መንፈሳዊ ዓለም ውጊያ ነው። ምናዊ ውጊያ? መንፈሳዊ ዓለም ውጊያ። ሰው ምንም ሳይሰራ ቀኑን ሙሉ ስራ ሳይሰራ ውሎ ስራ አልገባም። ቀኑን ሙሉ ማታ ወደ መኝታ ቤት ሲገባ ውሽ በጣም ደክሞኛል። ደክሞ አይደለም ወይም ደክሞሽ አይደለም። ክብር ለኢየሱስ ይሁን። ይሄ መንፈሳዊ ውጊያ ነው። ምክንያቱም ሰው እንዳይጸልይ፣ ሰው አንደበቱን ከፍቶ ኢየሱስ እንዳይል በጣም በሰዎች ላይ የሚለቀቅ መንፈስ አለ። መናፍስቱ ዓለም እናንተ ወርቅ ብታገኙ የሆነ ነገር ቢነጠፍላችሁ ችግር የለበትም። ችግሩ ኢየሱስ ጋር ነው። ስሙን እንዳይጠራ እየጠራ ነው። ፈውስ ያስፈልገዋል። ይሄ ሰውዬ ከኢየሱስ የሚፈልገው ነገር አለ። ኢየሱስን እንዳይጠራ፣ ኢየሱስን አፉን ከፍቶ ስሙን እንዳይጠራው እንዳያስቆመው ግን ዝም በል የሚሉ ሰዎች ነበሩ። ሁኔታ ዝም በል ይላል፣ ሰውም ዝም በል ይላል፣ መናፍስቱ ዓለምም ዝም በል ይላል። ክብር ለኢየሱስ ይሁን። ይሄንን ሁሉ ግን አልፎ መጸለይ። እስኪ አልፎ ይጸልይ ያለው ወርሲ ድገሙ ባካችሁ፣ ድገሙ ባካችሁ። አልፎ መጸለይ። ሁለተኛው ዝም በል የሚለውን ሁኔታ አልፎ ምን ማለት? መጸለይ። ክብር ለኢየሱስ ይሁን። ሶስተኛ የምትጠይቁትን ጥያቄ ለይታችሁ ማወቅ። አቤት ሰምታችሁኛል? ምን አልኳችሁ? የምትጠይቁትን እግዚአብሔርን የምትጠይቁትን ጥያቄ ምን ማለት? ለይቶ ማወቅ። ለምሳሌ እኔና አንተ መንገድ ላይ ሀብታሙ ብሎ ከጠራኝ ሊጠይቀኝ የሚችለው በኔ ልክ ነው አይደል? ለምሳሌ መንገድ ላይ አስቆሞኝ የማላውቀው ሰው መኪና ግዛልኝ ቢለኝ አትስቁ? እናንተ አትስቁ፣ እኔ እስቃለሁ። ክብር ለኢየሱስ ይሁን። ኢየሱስ ሲጮህ ቆመለት። ቆመና ጥሩት አምጡት አለ። ሰውየው ጨርቁን ጣለ፣ ይህ ሁሉ ነገር ጣለ፣ እየዘለለ ኢየሱስ ጋር ደረሰ። ኢየሱስ ምን እንዳደርግልህ ትፈልጋለህ? ምን ላድርግልህ አለው። ይሄ ሰው ወርቅ አልጠየቀም፣ ገንዘብ አልጠየቀም፣ የሆነ ንብረት አልጠየቀም። ክብር ለኢየሱስ ይሁን። ብዙ ጊዜ ሰው ገንዘብ ሰጥቶት ከዚያ ስፍራ ላይ መነሳት አልቻለም። ብዙ ሰዎች ገንዘብ ሰጥተውት፣ ወርቅ ሰጥተው፣ ብር ሰጥተውት፣ ብዙ ነገር አድርገውለት ከዚያ ስፍራ ግን ሊቀይር አልቻለም። ኢየሱስ ጌታ ነው። ይሄ ሰው ምን አደርግልህ ዘንድ ትወዳለህ ሲለው ቀልድ የለም አለ። የቆመው ኢየሱስ ነው አለ። ክብር ለኢየሱስ ይሁን። አሁን ድንገት ኢየሱስ ተገልጦ ምን እንዳደርግልህ ትወዳለህ ቢል፣ ምን እንዳደርግልሽ ትፈልጊያለሽ ቢል፣ ምን ላድርግልሽ ቢል መልሳላችሁ አላችሁ?
አብዛኛው ሰው እንደዚህ ነው። አብዛኛው ሰው የሚጠይቀውን ጥያቄ አያውቅም። ምን አደርግልህ ዘንድ ትወዳለህ? ምን ላድርግልህ ሲለው ሰውየው የዘመናት ቋጠረውን የዘመናት እንቆቅልሹን ነካ። ክብር ለኢየሱስ ይሁን። ለዘመናት እዚያ ስፍራ ላይ ያስቀመጠውን ለዘመናት የሰውን እጅ ጠባቂ ያደረገውን ለዘመናት የሰውን እጅ እየጠበቀ እንዲኖር ያደረገውን ጉዳይ ነካ። አይዘን ከዚህ ስፍራ መነሳት እፈልጋለሁ። ክብር ለኢየሱስ ይሁን። ዛሬ በጌታ በኢየሱስ ስም ካላችሁበት ስፍራ የሚቀይር እጅ ያገኛችኋል። ካላችሁበት ሁኔታ የሚለውጥ እጅ ያገኛችኋል። ይሄ ሰው ኢየሱስን ሲያገኘው ኢየሱስ ቆሞ ፊቱ ሲያናግረው የሚጠይቀውን ጥያቄ ያውቃል። ኢየሱስ እሱ ፊት ቆሞ ምን ላድርግልህ ሲለው እባክህ ገንዘብ ስጠኝ ብሎ እንደ ወትሮ አልለመነውም። ታውቃለህ? ከዚያ ስፍራ ላይ መነሳት ይፈልጋል። ሰውየው በዚያ ስፍራ ይቀመጥ እንጂ የልቡ መሻት ግን ከዚያ ስፍራ ላይ መነሳት ነው። አንዳንድ ሰው ያለበት ስፍራ ላይ በጣም የሚሰራው ወዶት አይደለም። ታውቃላችሁ? ያለበት ስፍራ ተመችቶት አይደለም። በቃ እግዚአብሔር በዚህ ስፍራ ይመጣ ይሆን እያለ ይጠብቃል። ድንገት ከዚህ ስፍራ እነሳ ይሆን፣ ድንገት አድራሻዬ ይቀየር ይሆን ይጠብቃል። ክብር ለኢየሱስ ይሁን። ድንገት መጣለት። እስኪ ድንገት ይመጣል በሉ እስቲ። ድገሙ ባካችሁ፣ ድገሙና ድንገት ይመጣል በሉ እስቲ። መጣለት። ሲመጣ ምን ላድርግልህ ሲለው ምፈልገው አለው ለዘመናት ያስቀመጠኝን ጉዳይ ነካዋለሁ አለ። በጌታ በኢየሱስም ለዘመናት ያስቀመጣችሁ ጉዳይ ይነካል። ለዘመናት ግራ ያጋባችሁ ጉዳይ ይነካል። ለዘመናት ያናወጣችሁ ጉዳይ ይነካል። ለዘመናት ያስቀመጠውን ለዘመናት ሽባ ያደረገውን ለዘመናት ከዚያች ስፍራ ላይ እንዳይለቅ ያደረገውን ለዘመናት ያለ ጎታች እንዳይንቀሳቀስ ያደረገውን ጉዳይ ነካ። ታውቃለህ? አይዘን እንዳለ ፈቀደለት። ሂድ አለው። እዚህ ጋር ደግሞ በደንብ ያዙ በጌታ ምን አለው? እስኪ ሂድ በሉ እስቲ። ድገሙ እስቲ ባካችሁ በደንብ ያዙ። ይችል ሂድ አለውና እንደ እምነት ይሁንልህ አለው። አሁን ከሰውየው የሚጠበቀው ምንድነው? ማየትና ምን ማለት መሄድ አይደል? እኔ በጣም የገረመኝ እኔ ነካኝን ቃል ነው የምነግራችሁ ወዳጆቼ። ይሄ ሰው እያየ ሂድ ተብሎ ተፈቀደለት። አሁን ወዲያው አይኑ ተከፍቷል። ይሄ ሰውዬ ማየት ጀመረ። ማየት በጀመረበት ቅጽበት፣ ማየት በጀመረበት ደቂቃ ውስጥ ሮጦ ወደ ሰፈር ሄዶ እስከ ዛሬ እውር እያሉ ሲሰድቡት የነበሩትን፣ እስከ ዛሬ ሲረዱት የነበሩትን፣ እስከ ዛሬ እጁን እየያዙ ወደሚቀመጥበት ስፍራ ሲመሩት የነበሩትን ሰዎች አየው። ይኸውላችሁ እንደዚህ እያለ እነሱ ላይ ሊናገር እነሱ ጋር ሊያወራ ሰፈር አልተገኘም። ታውቃለህ? እንደዚህ ይላል ኢየሱስንም ተከተለው ይላል።